አሁን ቃሉን ሳልሰብክ ሌላ ታምራት እየሆነ ነው። አሜን አትሉ? የቃሉ መንፈስ ቀድሞ አሜን። ፍጥናችሁ ዘፍጥረት ምዕራፍ 26 ምዕራፍ 26 ከቁጥር 1 ጀምሮ ያለውን መልእክት የምንመለከተው እስከ ቁጥር 33 ያ ሙሉ የሚይዝ መልእክት ነው። ግን እኔ ከቁጥር 12 እስከ 22 ያለውን በጌታ በኢየሱስ ስም አነበዋለሁ። ይስሐቅም በዛች ምድር ዘርን ዘራ፣ በዛችም ዓመት 100 እጥፍ አገኘ። እግዚአብሔርን ባረከው፣ ባለጠጋ ሰውም ሆነ፣ እስኪበልጥ ድረስ እየጨመረ ይበዛው ነበር። የበግና የላም ከብትም ሎሎችም እጅግም በዙለት። የፍልስጤም ሰዎች ቀኑበት። በአባቱ በአብርሃም ዘመን የአባቱ ሎሌዎች የማሷቸውን ጉድጓድ ሁሉ የፍልስጤም ሰዎች ደፍኗቸው አፈሩንም ሞሉባቸው። አቢሜሌክም ይስሐቅን ከኛ ተለይተህ ሂድ፣ ከኛ ይልቅ እጅግ በርትተሃል አለው። ይስሐቅም ከዚያ ሄደ፣ በጌራም ሸለቆ ሰፍሮ በዚያ ተቀመጠ። ይስሐቅም በአባቱ በአብርሃም ዘመን ቆፍራቸው የነበረውን የውሃ ጉድጓድ ደግሞ አስቆፈረ። አብርሃም ከሞተ በኋላ የፍልስጤም ሰዎች ደፍኗቸው ነበሩና አባቱም ይጠራቸው የነበረው ስም ጠሯቸው። የይስሐቅም ሎሌዎች በሸለቆ ውስጥ ቆፈሩ፣ በዚያም የሚመነጭ ውሃ ጉድጓድ አገኙ። አሜን አሜን። የጌራር አገር እረኞች ከይስሐቅ እረኞች ጋር ውሃ የኛ ነው ሲሉ ተከራከሩ። የዛችንን ጉድጓድ ስም ኤሴቅ ብሎ ጠራት፣ ለእርሷም ሲል ተጣልተዋልና። እንልፍ አለ። ሌላ ጉድጓድ ማሰ። እስቲ ሌላ በሉ ባካችሁ። ስለ እሷም ደግሞ ተጣሉ፣ ስሟንም ስጥና ብሎ ጠራት። ከዚያም እልፍ ብሎ ሌላ ጉድጓድ አስቆፈረ። አሜን። ስለ እሷ ተጣሉም፣ ስሟንም ርቦት ብሎ ጠራት። እንዲህ ሲል አሁን እግዚአብሔር አሰፋልን፣ በምድር ምን በዛለን። እልል ያላችሁ ለቃሉ ከመጣጣችሁ ቁጭ በሉ። አቺናማ። ስለዚህ እልፍ እያልክ በረከትን ትይዛለህ በሚል ርዕስ ነው የምናገረው። ኡቻናማ አሜን አትሉ? ተንበርክኬ እየጸለኩ መንፈስ ቅዱስ እንደዚህ ያለኝ፣ እልፍ ትላለህ ልጄ፣ በረከቱን ትይዛለህ አለኝ። አቹካ ባራዳ ያላባ ካታካራባ አጠገብ ያለው ጨብጥ አድርገውና እልፍ ትላለህ በለው እባክህ። ነገር ግን በለው እባክህ የሚከተልህ በለው እባክህ ምንጭ ነው ማቱኩቫ። አረ አሜን ትለኛለህ? ይኸውላችሁ በጣም በዚህ ስፍራ ስንመለከት ከቁጥር 1 ጀምሮ በአብርሃም ዘመን ከነበረው ይልቅ እጅግ ምን ነበር ይላቃሉ? ራብ ነበረ። ምን ነበረ? ራብ ነበረ። በማን ዘመን? በአባቱ በአብርሃም ዘመን ከነበረው ይልቅ እጅግ ምን ነበረ? ራብ ነበረ። እና ይስሐቅ ለመንቀሳቀስ ፈለገ፣ ለመሄድ ፈለገ። እና እግዚአብሔር እንደዚህ ያለው ልጄ ወደ ግብጽ እንዳትወርዳለህ። አጁጋባ ሰው ከግብጽ ወጥቶ ከእንደገና ወደ ግብጽ አይመለስም። አሜን አትሉ? አሁን እንዳትወርዳለህ እና በምን ተቀመጥ? በጌራር። ጌራራን ደግሞ ፍልስጤም ይዛታለች። የእስራኤል ተቃራኒ የሆነው ጎሳ ይዞታል። እግዚአብሔርን የማይወድ ጣዖትን የሚያመልክ ህዝብ ይዞታል። ከጌራር ቁጭ በላለው። ፍዛ ጌራር ፍልስጤም ላይ ከባድ ራብ አለ፣ ከባድ መከራ አለ። ግን እግዚአብሔር እንዳለ ቁጭ በል። ማዱላ ባዲ አላባ ከፍ አድርገውና ጎዳጄ እንደዚህ በለው እባክህ፣ እልፍ የምለው በለው እባክህ እግዚአብሔር ቁጭ በል ስላለኝ ነው በለው። ማቱራ እግዚአብሔር እልፍ የሚያደርግ ማለት ነው ስለተናገረ ነው፣ ስለገባለ ነው ኪዳን። አንድ ሰው አሜን ትላለህ? እኔ ካንተ ጋር እሆናለሁ። አረ አሜን አሜን። ከፍ አድርገውና እንደዚህ በለው እግዚአብሔር ካንተ ጋር ይሆናል በለው እባክህ። ራቡ ግን በለው እባክህ ካንተ ጋር አይሆንም በለው። ሙቻ ካታ መከራው ካንተ ጋር አይሆንም። እግዚአብሔር ካንተ ጋር ይሆናል። እግዚአብሔር ካንተ ጋር ይሆናል። ራቡ ግን ካንተ ጋር አይሆን። ሲጩና አይሆንም በለው እባክህ። መጽሐፍ ራብ አለ ይላል፣ ግን እግዚአብሔር እኔ ካንተ ጋር ነኝ። ገፋ አድርገውና ወዳጅ ራብ አለ ግን በለው እባክህ። ጠላት አለ ግን አለ በለው፣ ግን እግዚአብሔር ካንተ ጋር ነው በለው። ወሩጃ ላባይ እዛው ጌራራ ውስጥ እዛው ፍልስጤም ውስጥ እግዚአብሔር ካንተ ጋር ነው። እዛ በጠላት ሰፈር ውስጥ እግዚአብሔር ካንቺ ጋር ነው። አንድ ጊዜ አሜን በል እባክህ። ስጩና እግዚአብሔር ከኔ ጋር ነው በል እባክህ። በጣም ልንገራችሁ መጽሐፍ ቅዱስ ሲናገር እንደዚህ ይላል፣ እነዚህ ፍልስጤሞች ወይ ደግሞ የጌራራ ህዝቦች ቀናተኞች ናቸው። የሰማችሁ ነው?
በጣም የሚቀኑ ያ ብቻም አይደለም ዘጊ ናቸው። የተማሰውን ጉድጓድ የሚደፍኑ ናቸው። ላጣ በሚደፍኑ ሰፈር መካከል በሚቀኑ መካከል የነገታ እልፍ ያደርጋል። አንተ ሰው ብድግ ብለህ ዘላ አሜን አትልም እንዴ? ያኩን ታሊያ ገፋ አጃጃጁባ እዚህ በሰው ቃል አሜን በል እባክህ። እንደዚህ በለው ገፋ አድርገውና ወዳጄ በለው እባክህ። እነሱ በለው እባክህ ደፋይ ናቸው፣ ቀናተኛ ናቸው። አንተ ግን በለው እባክህ የምንጭ ሰው ሆነ የምታወጣ ሆነ የበረከት ሰው ሆነ በኢየሱስ ስም ቅባት ባንተ ላይ ሁን። ይኸውላችሁ እነዚህ ሰዎች በአባቱ ዘመንም የአባቱን ጉድጓድ የደፈኑ ናቸው። የሚታወቁት በመድፈን ነው። እኔ የምታወቀው በመክፈት ነው። ሰው የለም እዚህ ቤት ቻኔ አዲያናማ ገፋ አድርገው ነው ወዳጄ በለው እባክህ። እሱ በለው እባክህ የሚታወቀው ከመጀመሪያ ጀምሮ ደፋይ ነው በለው እባክህ። አባቴ የተከተለ በለው፣ ዘሬ የተከተለ በለው። ነገር ግን በለው እባክህ አንተን በለው እባክህ ላይከተል ለመጨረሻ ጊዜ እያየ ሮቦት ውስጥ ይገባል። አንተ የቀናቱን ቃል ዘሩ አሜን ይለኛል። አይገርምም? የአባትን ዘመን የዘጋ ቻሉዳ መጣና ልጅ ጋር መጣ። ሃሉኮ ማዲያ ከፈትጎና በቃ በለው እባክህ በቃ ከፈርጎና በቃ በለው እባክህ። በሀያቶች የሰራ ባንተ ላይ ሰራ። ብዙዎችን የነጠቀ ይኖር አንተን አይነቀም። ብዙዎችን ባዶ ያደረገ አንተን ባዶ ያደርግም። ብዙዎችን የሰለበ አንተን አይሰልብም። አንተ እንደዚህ ይሆንልህ። እልፍት ያለሽ ገፋ አድርገውና እልፍት ላለ እልፍ አጠገብ ያለውን ጨበጥ አድርገውና ወዳጄ በለው እባክህ። ጠላትን በለው ቆርጧል በለው። ያንተም አባት በለው ከሰማይ በለው እባክህ ሊባርክህ ቆርጧል። የማን ይበልጣል? የማን ይበልጣል? በኢየሱስም እልፍት ያለ በኢየሱስም እልፍት ያለሽ አያችሁ። ያ ቁጭ በሉልኝ። የአባታቸውን የአብርሃምን ጉድጓድ በርግላል ደፈኑ። እግዚአብሔር ገሰጸው። ደፋይ መንፈስ ዘር ላይ ቁጭ የሚል ገፋ አድርገውና ወዳጄ በለው ያንን ደፋኝ በለው ጌታ ምስክሬ በለው እኔ ገልብጫው አልፈዋል። ምንጭ ላይ ቆምም። አሜን። ወራባደ በለው ምንጭ ላይ ቆምም በለው እባክህ። ቅባቱ ላይ ቆምም በለው እባክህ። አይቻልም በለው እባክህ። የአባትን የደፋ አንተናው ከዚህ ቀን ጀምሮ እግዚአብሔር ጠላትን በአደባባይ ይደፋዋል። ኧረ እባካችሁ ውቻማ እኔ ሰምቻለሁ። ጌታ ምስክር ተንበርክኬ ማለት ሉቻባ እየጸለይኩ ያለ አታናያና ማሳታ ዚማዳለው ባሳታካ ገፋ አድርገው ነው ወዳጄ በለው እባክህ የኔ አባት ቀድሞ ስላለፈልኝ እኔ በለው እባክህ ቀለል እያልኩ ማንሳት ነው ስራዬ። አቹናማ እኔ እሱን ብቻ ሰማለሁ ዝም ብሎ ማንሳት ነው። እኔ እሱን ብቻ አመልካለሁ ዝም ብሎ ማንሳት ነው። ያንተ አባት ከፈለፉት ቀድሞ ወጥቶ አሜን አሜን። ከዛ መጽሐፍ ቅዱስ እንደዚህ ይላል እግዚአብሔር ቁጭ በል። የት ቁጭ በል አለው? የት ቁጭ በል አለው? አቤት አቤት። እሺ በገሪራ በሉስ። በገሪራ ቁጭ በል። ራብ አለ፣ መከራ አለ፣ ቁጭ በል። እኔ ግን ካንተ ጋር ነኝ። ጠላት አለ፣ ፍልስጤም አለ፣ ቀናተኛ አለ። በአባቶች ዘመን የነበረውን የደፈኑ አሉ፣ ያስጨነቁ አሉ። እኔ ግን ካንተ ጋር ነኝ። ሰው የለም እዚህ ቤት። እኔ ግን ከማን ጋር ነኝ? ሄሎ እኔ ግን ከማን ጋር ነኝ? እኔ ካንተ ጋር ነኝ ካለ እልፍ ነው የሚሆንልህ። ገፋ አድርገውና እልፍ ይሆንልሻል። ደርቡ ሲፍታ ጫውፍ ሲፍታ ወራቃየው ሲሆን እንጅራ አንድ ሰውና አሜን። እንደዚህ ይላል በዛው ምድር ላይ ቻሉማዲያ ደፋኝ ባለበት ምድር ላይ ኢላባዳ አባዚ ረጋሚ ባለበት ምድር ላይ መጽሐፍ ቅዱስ እግዚአብሔር እኔ ካንተ ጋር ስላሉ ይላል። ይስሐቅም ዘረዘረ ይላል። ቹና ምን አገባኝ? ገፋ አድርገውና እኔ ምን አገባኝ በለው እባክህ። ጠላቴን እኔ ምን አገባኝ በለው። የሚያግሮመርመውን እኔ ምን አገባኝ? ሟተኛው ምን አገባኝ? እኔ የሚጠበቅብኝ በለው እባክህ ስራ ብሎኛል፣ ስራ ብሎኛል። አሜን በለው እባክህ። በኢየሱስ ስም ይሆንልሃል። መጽሐፍ ቅዱስ ይላል ዘሩንም ዘራ ይላል። በዛው ዓመት 100 እጥፍ ገፋ አድርገው ወዳጄ በለው እባክህ። በዚህ ዓመት በለው የሚጠብቅህ በለው 50 አይደለም በለው 60 አይደለም 100 ነው በለው 100 ብለው ባላቱና ማታራ 100 ይጠብቅሻል። 100 እጥፍ ይጠብቃል። ጠላት አለው፣ ፍልስጤም አለው፣ ዘጊ አለው፣ ግን 100 እጥፍ አታ ብድግ ብለህ ዘላ አሜን አትልም? በኢየሱስ 100 እጥፍ
በጆሮ እንደዚህ በለው፣ ቀስ ብለው ወዳጄ በለው። ዘጊዎች ባሉበት፣ ቀናተኞች ባሉበት፣ ጠላት ባለበት የኔ ጌታ ወደ እኔ በመቶ መጣ፣ በእጥፍ መጣ። ሟተኛው ያለ ገዳዩ ያለ አንተ ሰጪውና አሜን አሜን። ከዛ መጽሐፍ እንደዚህ ይላል፣ ቀኑ ይላል ቾናማ። ለካ ወዳጄ በረከት ያለው ሰውየው ላይ ነው። ገፋ አድርገውና ሰውየው ላይ ነው በለው። ካንተ ጋር ነው ነገር ልፍ የሚለው በለው። አንዳንድ ሰዎች ስፍራ ይመስላቸዋል፣ ጉዳዩ ያለው ሰውየው ላይ። መጽሐፍ ቅዱስ በረከት የሚቀመጠው በአናት ላይ በራስ ላይ ይላል እንጂ እንትን ላይ አይልም። ውጪውና አራሜን አሜን ሄሎ አራሜን። እዛ አመት ለፍተው ያዙ ሰዎች ይስሐቅ ያዘ። መያዝ ትፈልጋለህ እንዴ በለው። መያዝ ከፈለክ በለው በመጀመሪያ በለው ዝም ብለህ አትሩጥ በለው። እግዚአብሔርን ስማ ጁና ማዲያላ የሆነ ሰባኪ የሚለው ቃል አለ። ጡሉ ጡሉ አትበል ይላል። ጁና ማይ ዝም ብለህ ዝም አትበል። ዝም በል ስማ። ገፋርጎና ስማ በል ስማ። በያት ደገይን ኢሳ ደገይን የውሰ ደገይን በራቤላ ከሳ ወንከ የጂን ኤቢከ ዳቻ ዲባታ ውቻ ሙርዳ አንድ ሰው አሜን ይለኛል። በኢየሱስ ስም አንድ ሰው አሜን። ስማ ይስሐቅ የተባረከው ስለሰማ እግዚአብሔር ከሱ ጋር ስላለን አሜን። እንደዚህ ይላል መጡ ይላል የአገር ሽማግሌዎች የከተማው ምናምን ገዢ ቀረቡ። ይስሐቅ አሉት ኢየሱስ ጌታ ነው። አንተ ከኛ ይልቅ እጅግ በርትተሃል በስተሃል። ስለዚህ ከተማውን ብንለቅልን ይሻላል። ገፋ አድርገው ይኸውልህ ጠላት በለው ትላንትና እየዘጋ አስቸገረ አባትን ያስቸገረ። አንተን ግን እንደዚህ ይላል አልቻለህም፣ በስተሃል አልንቆጣጠር አልቻለም። ሲቀባችሁ እንደንደን ሄላ ባቱ ሲሟችሁ እንደንደን ኑጫላት ይጀባቴታ ኑጫላት ይፉርደቴታ ኑጫላት ይብፈንቴታ ኑጫላት ይጅበንቴታ ኤፒኩስ ይራዱፌ ገፋ አድርገውና ይሄን ተሰማለህ በለው። የምሰማው በለው እባክህ ከከሳሽ ነው። እንዲህ ብሎ ያወራል። በዛ አልቻልነውም፣ መድፈን አልቻልነው፣ ማስቀረት አልቻልነው። አረ በዛብን። ከኛ ብለህ በረታ። በኢየሱስም ቀባው፣ በኢየሱስም ቀባው። አጥቶ ሰላም በኢየሱስም ቀባው፣ በኢየሱስም አቺካያ ዱላቴ ከባያ። ወይኔ ሌላ ተራ ይጠብቀኛል። ምን ላርክ? ውጪና አላታ ይላታ ካኔ ሰክራል። ጌታ ምስክሬ እትቢን ግንባሩን እያየ ወዳጄ በል ከዚህ በኋላ አባትን ያስቸገር፣ ወንድምን ያስቸገር፣ አጎትን ያስቸገር አንተን ግን በለው አይችልህም። ካንተ ጋር ቃል አለ። የአብርሃም አምላክ አለ፣ እግዚአብሔር አለ። እንደዚህ ይላል አልቻልኩም፣ ፈቀቅ በልልን። አረ በስተሃል፣ አረ በርትተሃል፣ አረ ጨምረሃል፣ አረ ተቀብተሃል። በኢየሱስ ስም አሜን። ልጨርስ፣ እንደምንም ብዬ ልጨርስ። ጌታ ይረዳኛል። አሜን አትሉ? ክብር አለ ስጩና ክብር አለ በሎስ እና ያውላችሁ። በጣም የሚገርማችሁ ነገር ይስሐቅ ብልጥ ነው። ከገሬራ ሲያወጣ ይላል በገሬራ ሸለቆ ዝቅ ብሎ ሰፈር ይላል። ይሰማችሁ ነው አለ። ከተማው አለቀ። እግዚአብሔር ጋር ቁጭ ብሎታል። ውጣ አላለውም ጌታ። ውጣ ያለው ጠላት ነው። ይሰማችሁ ነው። በስተሃል፣ በርትተሃል፣ አረ ጮማ ሆናል። ግንባሩን እያየ ሹላ ወንዳጅ አምሮብሃል በለው እባክህ። ይታየኛል በለው እባክህ። የሆነ መቶ ነገር ይታየኛል። ማቱኩ ቫሳ እጅ ላይ ይታየኛል፣ ምላስ ላይ ይታየኛል፣ ማሳ ላይ ይታየኛል፣ ቅባት ይታየኛል። በኢየሱስ ስም ዝቅ አለና ይላል። አቤት የኔ ጌታ ዝቅ አለ እባክህ። ዝቅ አለና በገሬራ ሸለቆ ሰፈረ ይላል። ሐቻና ማይ በዛም ይላል መጽሐፍ ቅዱስ ይላል ስለሚያስፈልገው ጉድጓዱ ምን አድርጉ ይላል ማሱ። ልክ ሲምሱ አሁንም ምንጭ አለ። ፍልስጤም አጠገራ እንት ምንድነው እሱ የሚከተለው? እነሱ እዛ ቁጭ ብለው እየጠበቁ ውሃ ላይ ምንጭ አላዩ። ሰውየው ላይ ነው ምንጭ አለ። ቆፈረ ይላል። አይገርምም? ቆፈረ መጡ ይላል። አይገርም? ሮጦ መጡና እንዴ ይሄ እኮ የኛ ነው። መጽሐፍ ቅዱስ ላይ አይልም ግን የማን ይላል? የአብርሃም ነው። ደግሞ እንደዚህ በለው ይለቁልሃል በለው ከተማው የኔ ነው የሚለው
እግዚአብሔር እንደዚህ ብሎኛል። እችን ከተማ እችን አገር ላንተም ለዘርህም እሰጣለሁ ብሎኛል። ስለዚህ በሉ እባክህ ጠላት በሉ እባክህ ለጥቂት ጊዜ ነው በሉ እባክህ አሁን እየጨነቀው ነው በሉ እባክህ ሊለቅልህ ነው በሉ እባክህ ያንን ቢሮ ይለቅልህ ነው ያንን ሰፈር ይለቅልህ ነው ያንን አገር ይለቅልህ ነው በኢየሱስ ስም ሆነለ። ሃይ መጡ ይላል። አረ የኛ ነው ችግር የለውም ይሻላል የናንተ ነው። ስሟን ማን አለት ይላል። ሴትና ክርክር ነበረባትና ተዋት አለፉ ይላል። አሁንም ደግሞ ይላል አጃላባ በአባቱ ዘመን የተማሰ ነበር። አሁንም አየህ ገፋ አድርገውና ወዳጄ በለው እባክህ በአባቱ ላይ የወጣው ኪዳን በለው በአንተ ላይ ይቀጥላ በለው። ማሳ ቆፈር ማስ ቆፈር ሲያደርጉ መጣ ይላል ምንጭ። አሁንም ጸጉራቸው የነጩ መጡ ይላል። የነጩ ምንድነው? እሱ ጋር ምንጭ ብቻ ነው ያለው። አረ የኛ ነው አሉት። ገፋ አድርገውና እንደዚህ በለው አረ የኛ ነው ያሉ በለው እባክህ በለው እየገፉ በለው እባክህ አንተ ግን በለው እባክህ አጆጃ ወደ ሮቦት ያጆጅ ግባ ወደ ሳቤ ራባታ ራንደ ሰጨውና አሜን ይለኛልስ። ይሄንንም ተውት ይላል። ምን አለ ይላል መጽሐፍ ቅዱስ? ክርክር ነበርበትና ምን አለታል? ሳጤ ቃል አረ አለፋት ይላል። አሁንም አልፎ ይላል። እዚህ ጋር ሲሞክሩ ወጣ ይላል። ቻኑና ዩራባ ወጣ አረጉትና ምንጩን ጠጣ ታጠብ ምናምን ከብቶቻቸውን ጠጣ ሰፈሩን ጸዳ በላ ሰፈሩን ጸዳ አካባቢውን ጸዳ። አሁን ያማረበት ነው። እንደዚህ ይላል። ዞር ሲል የሉ ቹናማ እንደዚህ በለው ወዳጄ በለው እዛ ጋር በለው አትከራከር በለው የኔ ነው ካለ በለው አንተ ጋር በለው ጌታ ስላለ እልፍ ብለ ማስ አድርገው ብሎኛል ጌታ። እልፍ የሚያደርጉ ሰዎች አሉ። እልፍ የሚሉ ሰዎች አሉ። ግን እልፍ የሚለው ወደ መከራ ሳይሆን ወደ ሮቦት ነው። ሟተኛው ፍልስጤም እያየ ላቱጋባ ይኸው መጽሐፍ ቅዱስ ሰሙ ይላል እኮ ሰሙ ግን መምጣት አልቻሉም ሊመጡ። ምክንያቱም ከሰውየው ጋር ከባድ ነገር አለ። አጨላባ ይኸው አንደ ሰው አሜን ይለኛል። ሮቦት አለ ይላል። ምንጮር ምን ይላል? ሮቦት ቻካ እግዚአብሔር ያደረገናል። አሰፋን የሚለው እየመጣ የሚከራከር ፊት ለፊት የሚቆም ቻው ገፋ አድርገውና ቻው በለው። ከዚህ በኋላ በለው ፊት ለፊት የሚቆም የፍልስጤም መንፈስ የድግምት መንፈስ የገበያ ሰዎች ከፊት ለፊት ላይ ከዛ ቢሮ ላይ ከዛ ምንጭ ላይ የኔ ነገር ባባክ ጸዳ ሮቦት ጠጣ ፍጥብ በኢየሱስ ፍቅር አሜን ስጩና አሜን በሉስ። ያ ብቻ አይደለም። እዛ በጌራ ሸለቆ ሮቦት ጋር ደርሶ ይላል መጽሐፍ ቅዱስ። አሁንም ፈቀቃሉና በዛ ምን ይላል? ቆፈሩ። ሳቤ ነበረች። ከዛ ከተማይቷም ሳቤ ያሉት ይላል። አቻናማይ ከዚህ ሮቦት አልተነካም፣ ሳቤ አልተነካም። ከዚህ በኋላ በርባክ ስጥና ሊነካ ይችላል በለው ሊነካ ይችላል። ሳቤ ሊነካ ይችላል። ሮቦት ግን አይነካም በለው አይነካም በለው ይቅርታ ሳቤ አይነካም በለው ከተማው ያንተ ይሆናል ብለው ብድግ ብለህ ዘላ አሜን በለኝ። አሜን እንደዚህ ይላል ቃሉ። ሰሙ። ይህን ሰው ነገ ተመልሶ ስለሚያጠፋን ብንስማማው ይሻለናል። ቹላ ባሪያ ብንስማማው ከሱ ጋር ከባድ ነገር ስላለ ብንስማማው ይሻለናል። ከፍ አድርገውና የሆነ የጠላት ድምጽ ተቀይሯል በለው፣ ወሬ ተቀይሯል። ውጣ የሚል በለው እባክህ፣ እንዲሁን የሚል በለው። እንደዚህ እያለ ነው እባክህ ብስማማው ይሻለናል። ነገ መጥቶ እንዳያጠቃን አሁን የጄ ይቅርታ ልጠይቀው፣ አርጄ ልጠይቀው። ባራዳናማ እግዚአብሔር ካንተ ጋር አለ ልበለው። እግዚአብሔር ካንተ ጋር አለ ልበለው። እግዚአብሔር መጥቷል ልበለው። በኢየሱስ ጠላት ቃል ይናገራል። መጥተው ይላል ተስማሙ። መጥተው ይላል ይስሐቅ እባክህ አጥፍተህ ትላንትና የተከራከርነው እኛ ነን አጥፍተህ እግዚአብሔር ካንተ ጋር እንዳለ አይተናል። አንተ ከወጣ በኋላ ለምለም የሚባል ነገር የለም፣ ምናምን ነገር የለም። ጃባ ካንተ ጋር እንስማማ። ኡቻባ ገፋ አድርገውና ቢስማማ ይሻላል በለው። አንተ ግን በለው ኮራ ብለህ እንደዚህ በል፣ የአባቶቼ አምላክ አይተወኝም። አንተ ብትገፋኝም እሱ ግን አይተወኝም። እሱ ግን ሮሮት ነው ወሰደኝ። እሱ ግን ሳቤል ወሰደኝ። እሱ ግን ከተማ ሰጠኝ። እሱ ግን አሜን ስሙን አከነነው። ጅራ ኢየሱስ ሲአለ በለው አንድ ጊዜ አረዱ ምን አሉ ይላል። እዛው በሳቤል ቁጭ ቻሎ ባዳዳ በርቀት አንዳንድ ጊዜ በአህያ ይልክላችኋል። ምንድነው ያጣችሁት?
ከፍ አድርገውና ወዳጄ ከእጅ ሊበሉ ነው በለው። ውጣ ያሉ በለው እባክህ ከእጅ ሊበሉ ነው፣ በእጅ ሊፈወሱ። ሰው ካለ አሜን ይለኛል። ከፍ አድርገውና እልፍ ትላለህ በለው። በቃ ያንን ሟርተኛ በለው እባክህ፣ ያንን ተከራካሪ በለው፣ ያንን ፍልስጤም በለው፣ እልፍ ትለዋለህ። ወደ ሮቦት እልፍ ትለዋለህ። ሄሎ አንድ ጊዜ ጨዋ አሜን ትለኛለህ። ይሄን ቃል ብዬ ከዛ በኋላ ወደ ጸሎት እንገባለን። ኢየሱስ ጌታ ነው። እንደዚህ ይላል ዳዊትም ይላል የወንድሞችን ወሬ ሊያመጣ ይላል። አረ የሚለው አንደኛ ሳሙኤል ምዕራፍ 17 ላይ የወንድሞችን ወሬ ሊያመጣ አባቴው ላከኝ። በሄደ ጊዜ ይላል በዛ ጦር ሰማ ይላል ጎልያድ ሲፎክር። እስቲ ፎከር በለው ሳኒ ሰማ። ጠቅላላ ግማሹ ይበተበታል። ከተማ ውስጥ አላለ የሚለው ግን ጎልያድ ሲመጣ የለም። ገፋ አድርገውና ወዳጄ በለው እባክህ፣ አንተ ግን በለው እባክህ እንደ ዳዊት ሁን በለው እባክህ፣ እንደ ኤልያብ እንዳትሆን ደረትህ ከፍ ብሎ በለው ግን እንዳትደበቅ በለው። የሚያስፈልገው በለው እባክህ የደረት ከፍታ ሳይሆን የቅባት ከፍ እቺናማ በኢየሱስ ስም አሜን ይለኛል። ዳዊትን በመጣ ጊዜ ይላል እኔ ገጥመዋለሁ አለ። ታሪኩ ለሰጥረው እኔ ምን ያደርገዋለሁ? እኔ ገጥመዋለሁ። ይሄ ያልተገረዘ ስለፍታ እንዴት የኪዳን ሕዝብ ይደፍራል? ወንድሞቹ መጡ ይላል። መጡና ኧረ አንተ ትዕቢትን እናውቃለን፣ የአባቶችን በጌታ አድርገህ ነው ምን ታደርግ ፈልገህ ነው ምናምን አሉት ይላል። ከዛ ተመለስ እንጂ እንደዚህ ያለ መጽሐፍ ቅዱስ ተተዋቸው አልፎ ሄደ ነው። አሙራባ አሁን ሰዓቱ ነዋ። ገፋ አድርገውና ወዳጄ በለው እባክህ እኔ ላብ ይመጡና እንዲህ ይለዋል በለው ይሄ ትዕቢተኛ ነው ደግሞ አንተ ምን ታደርጋለህ እዚህ ይላል። አይመጥንም ይላል በለው። እኔ ግን በለው እባክህ ቅባት እየገፋኝ ይጫኑ ማጥያ ክብር እየገፋኝ በባ ኪዳኑ እየገፋኝ ድምፁ እየገፋኝ የገባልኝ ኪዳኑ እየገፋኝ በለው እባክህ እየገፋኝ ነው በለው እባክህ ሃሌሉያ እልፍ አራሜን በባካችሁ እልፍ አለና ጎልያድን ምን አድርገው ይላል ጣለው። ሲጩና ጣለው በለው እባካችሁ። የመጨረሻ መጽሐፍ ቅዱስ ሉቃስ ወንጌል ምዕራፍ 4 ላይ ቁጥር 13 ላይ እንደዚህ ይላል ኢየሱስም ካስተማራቸው በኋላ ዛሬ የሰማችሁት ቃል ምን ሆነ ያለ ተፈጸመ። እሺ ተፈጸመ ብሎ አካችሁ ምን ሆነ ተፈጸመ። እንዴ አናቆም እንዴ አሉ። አናቆም እንዴ የሰማችሁ ነው። እሱ አናቆም የዮሴፍ ልጅ አይደለ እንዴ እንትን አይደለ እንዴ? እንዴት ነው በሱ ላይ መንፈስ ቅዱስ የወረደው? እንዴት ነው እሱ እንደዚህ የሚለን ምናምን ብለው ይላል። እየገፈታተሩ ይላል። ይኸው እየገፈታተሩ የከተማው ሕዝብ እየገፈታተሩ ይላል። ወደ ተራራ ወደ ሸለቆ ሰው ይላል። ወደ ምን ሰው ይላል? ምን ሊያደርጉት ልጥ ገፋ አድርገው ነው ወዳጅ አትወርቅም በለው እባክህ አንተ በለው እባክህ አሁንም በለው እባክህ እልፍ ትላለህ። ኧረ አሜን በለው እባክህ። መጽሐፍ ቅዱስ ነገር በመካከላቸው ይላል አልፎ ቻላቱናማ ያው ገዳይ መካከል ይኸውልህ ለምን ሆነብህ ለምን ተቀባህ ያለ ለምን ተሰብከህ ያለ የተነሳብህ ሊገለብህ በመካከላቸው አልፎ ትሄዳለህ። ኧረ ብድግ ብለህ ሰላም አሜን በኢየሱስ ስም አልፈህ ትሄዳለህ። ቁጭ በሉ። የዳንኩበት ስም ሰላም ይሁን ኢየሱስ ብዬ አቦሌ አካም ጀባ አካም እኔውን ይሄን ቃል እየተናገሩ ይሄ ቃል የሱ ቃል ጃቹ ገጀሳት ይው እየገፉት ነው ይላል። ኢባ ጅረሪ ማች ረከታሬ እልፍ አሜን አትደረብቴ አሜን አለኝ ጌታ አሜን አትሉ መንፈስ ቅዱስ እንደዚህ አለ ሁራባ አልፈ ቆፍር እኔ ካንተ ጋር አለሁ። አሜን ወደ ሮቦት አስገባሃለሁ። እባርካለሁ። አንተ የኔ ነህ አለኝ። አቤት 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 ይጻፍበታል ይወራበታል። አቹዳ ማጋ ላባታ ይደወልበታል። መቃ ይላሉ ይማከራሉ። ዘኑ ማዲያ ጌታ እንደዚህ አለኝ አትስማ እልፍ በል። አንድ ሰው ገፋሩ አትስማቸው በለው። ጠላትን እንዳሰማ በለው። እልፍ በል እልፍ በል። አሜን ሄሎ እሺ እልፍ በል ባካ ሄሎ ብድክ ብለህ ሰላም አሜን ብለህ ሰላ ዱካ ደርቢ ሮቦት ሰናት አሜን ይላል። ዱካ ብሩቃ ፉርታረ አሜን ትልቅ ምንጭ ይገባል። ነሞታ ፎባስታ አትሌ ኡንታ ሁቻኒናማ ኢየሱስ ያድናል። አኩቫና ታካ ሊያታካ ጌታ ምስክሬ ኢላ አርቢ ኦብጁ ጉዳር ጌታ አርጌር ሲራ አርጌር ኤየስ ኩላ ባየላ ጋዲቱ ጉዳ ሲራ የሮቶ ኢላ ወያ ጉዳ ነሞታ ጉዳ ዶስ የሮሲ ኡፍስ አሜን የሮሲ ያመኑ አሜን አርጌርታ አሜን ሲያመኒ ይሾሙዋል አሜን አቺና ማታ አታ ብድክ ለሰላ አሜን በልባል ወለ ወለ ተላት ታፉ ታገር ይስማማል ይስማ አሜን እያርጎኝ ሄደ እሺ ቁጭ በሉ
የዘቢብ ፋዘር አባ አጋይርታ ይሰማላል። ኦኬ ነው እሺ ኦኬ ነው በለኝ ና ኦኬ እንደዛ ነው መጽሐፍ ቅዱስ ኦኬ ነው አዳለችው። ችግር አለ ግን ጥያቄ አለ ግን እሷ ምን አለች? ኦኬ ነው። እስቲ ኦኬ ነው በሉ። ሰላም ነው በሉ ባካሽ። አጃለ እኔ በመንፈስ ዓለም እያየው ትፈታ ያለው በጣም እዚህ ጋር ያማል ትቸገራለህ። አሁን እየሰበኩኝ እዛ ጋር መልአክ ሲዳስስ እያየው ነኝ። ነግረውኛል፣ ደውለው ነግረውኛል። እዚህ ጋር ነው የሚያመኝ ብለዋል። አሁን ስትፈታ እያየው ነኝ። የሮሂ ከምቱን አርጋ ጅራም እዚህ ቤት ሰውም የለም እኮ ባካችሁ። ሄሎ ሄሎ ተረኛ ማን ነው? ተረኛ ማን ነው? በኢየሱስ ስም እልፍ ትላለህ። በኢየሱስ ስም እልፍ ትላለህ። ቻኑናማ አሉካ ታራባ አዙናማ ዲያላባ ጃኩታ ሊቫ ዲያላባ ሳካ አብዬ ይሄ ነገር የተከተለ ያለው ረጅም ዓመት ነው። ትክክል። ኦልሞስት በመንፈስ ዓለም 7 ዓመት ያለው ትክክል ነው። 7 ዓመት ያለው በመንፈስ ዓለም እያየው አንተ እንድትሞት ግቢ ላይ የተቀበረ ነገር አለው። የዛሬ 7 ዓመት የዛ 7 ዓመት ሙሉ በጭንቀት ነው ያሳለፍክ ያለው። አሁን በመንፈስ 7 ዓመት ሙሉ አንተ ግቢ የተቀበረው ድግም ሲወጣ ያለው አሜን። አጃሙራ እዚህ ቤት ሰው የለም። ሄሎ ሰገረ ተነቅ ሶስት የተማረተ ተነቀለ አታ ሰው ዘለ ብድቅ ብላኔ ጠብቅልኝ። አሳረፍ ወይ እልፍል ያልኩኝ ከፍታል ከፊቴ ያለች እልፍልፍ እያልኩኝ ልሄድ እንጂ ይከፈታል ከፊቴ ያለች ይከፈታል ከፊቴ ያለች ይከፈታል ከፊቴ ያለች። ምን ይሰማል? ምንም አይሰማም። ግን በጣም ለይለት ላይ የመጣ ነው የሚይዝክ። ትቸገራል። ልክ መንገድ ስትሄድ ትቸገራል። 7 ዓመት እንደዚህ 7 ዓመት እልፍልፍ እያልኩኝ ልሄድ እንጂ ይከፈታል ከፊቴ ያለች እልፍልፍ እያልኩኝ ልሄድ እንጂ ይከፈታል ከፊቴ ያለች ይከፈታል ከፊቴ ያለች ይከፈታል ከፊቴ ያለች መሸነፍ አትልም አንተ ስትሰራ ጨለማ አይዝም ኢየሱስ የኔ ጀግና ያሰው ክበሩልኝ። አብዬ አሁን ምን ይሰሞታል? ምንም አይሰማም። ምንም 7 ዓመት ነው የተቸገሩት። እሺ ይናገሩ፣ እሺ ተናገሩ። ኦፕራሽን ሆነዋል 7 ዓመት እሺ ከቤተሰብ ተለይቼ ማሳው ምን እንዳረገኝ አላውቅም። የነካኝ የለም፣ ቤተሰብ የነካኝ የለም። እሺ እሺ እኔ ግን ግራ ገብተው ይኖራለሁ። 7 ዓመት ሙሉ ከቤተሰብ ተለይ ትላንትና ስራዬ ላይ ያየሁት ነገር አለ። እሺ ስራ ሰራለሁ። መርዛፍ አለኝ። መርዛፍ እየመነጠርኩ ያለ እሺ የታሰረ መዳበሪያ እንደሚዋልድ መዳበሪያ አየሁት። ማሳሌ ሰማያዊ መዳበሪያ እሺ ታስሮ የተዘረዘረ ክር የሚመስል ነገር ነው። እሺ ግጥም አድርጎ እንጨት ላይ አስሯል። ሌላ እንጨት ደግሞ እሺ እሱን አየሁ። ሰበሰብኩና አምጥቼ ቤት አቃጠልኩኝና ለኔ ሰላም ነው ዋደፈውበት። አታሰው ብድግ ብለህ ለኔ ሰላም ነው የተሰራው